ኦርቶዶክስ ወይስ ክርስትና ትክክለኛ ሃይማኖት ነው ብዬ ባምንበት ምን ማረጋገጫ አለኝ? ለምሳሌ እኔ ወደዛ የምመጣበት መንገድ እና እሱን እስኪ ያስረዳኝ። ኦኬ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 16 አንዴ ክፈተው። ትክክል ለመሆኑ ምንድነው ማረጋገጫችን? እኛ እንደዚህ ይላል መጽሐፋችን፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም አንድ እንዲጠፋ አይፈልግም እግዚአብሔር። ምን ዋስትና አለ? እሱን አምነን አንድ ሰው እንዲጠፋ እግዚአብሔር ፈቃዱ አይደለም፣ ፍላጎቱ አይደለም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ክርስቶስ ወደ ዓለም ሲመጣ በዓለም ሊፈርድ ሳይሆን እንዲድኑ ነው። ከፈሩ በእርሱ በሚያምን አይፈረድበትም፣ ካመን አይፈረድብንም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ካላመነ ፍርድ ውስጥ ነው ያለው፣ ካመነ ግን አይፈረድበትም። ይህ ዋስትናችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 5 ክፈተው። ምንድን ነው ዋስትናችን? ክርስቶስን ስንይዝ ምን ይለናል ክርስቶስ? ቁጥር 5 ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። ማንም ፍጡር ተነስቶ እኔ ትንሣኤና ሕይወት ነኝ ሊል አይችልም። ሕይወታችን ራሱ የተሰጠንን። የሚያምንብኝ ቢሞት እንኳን ሕያው ነው አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሙት አይደለም። በእኔ አምናችሁ ብትሞቱ እንኳን ሕያው ትሆናላችሁ፣ ትነሳላችሁ። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ስለዚህ በክርስቶስ የሚያምን ዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደ ክፈተው። ልጅን አይቶ በእርሱ የሚያምን ሁሉ አንድ አይደለም። ልጁን አይቶ ወልድን አይቶ ኢየሱስን አይቶ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ያ ፍቃድ ምንድን ነው? ወልድን አይተ ማመን፣ እርሱም ያስነሳሃል የዘላለም ሕይወት። ጀምር ነው ይበቃል። ጀምር። ስለዚህ እሱ ምንድን ነው? የዘላለምን ሕይወት የሚሰጥ ነው። እሱን አይተን ከመጣን ክርስቶስን ብለን ከመጣን የዘላለም ሕይወት አለን ማለት ነው። የዘላለም ሕይወት ካለን ደግሞ ምን እንፈልጋለን ከዚህ በላይ? እሱ ምን ስለሰጠን? ትንሣኤ ሕይወትን ስለሰጠን፣ ዘላለማዊ ሕይወትን ስለሰጠን፣ ሞትን ሽሮ ትንሣኤን ስለሰጠን። ሞት በአንድ ሰው በኩል ገባ አይደል? በአዳም በኩል። ትንሣኤ ሕይወት ደግሞ በክርስቶስ ሆነ ማለት ነው። ስለዚህ በሱ ካመንን ምን አንሆንም ማለት ነው? አናፍርም ማለት ነው። ሕይወትን ስለሰጠን ቢ ክርስቲያን ምትለዋለህ? ነቢላ ኢየሱስ ክርስቶስ ማለት ነው። እኛ በአሁንም ከትውልዳችን አንጻር እንደተማርኑ በትንሹም ቢሆን እንዳወቅኑና እንደተማርኑ ከሆነ ነቢይ እንደሆነ ነው ማረጋገጫችን። እና በእናንተ ዘንዳ ደግሞ ጌታ ብላችሁ ተቀበላችሁት። በእኛ ደግሞ እንደ ውስጣችን እንደሚያውቀው ነቢይ ሆኖ ተልኮ እንደመጣ ነው የምናውቀው። እሱ ጋር ደግሞ ምንድነው ልዩነቱ? የትጓን ተሳሳቱት የሚለውን ነገር ንገረኝ። ያ መጽሐፍ ቅዱስ እንግዲህ በግልጽ ክርስቶስ የጌትነቱን አምላክነቱን ይናገራል። ነገር ግን ክርስቶስ የመጣውም በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠው አምላክ በስጋ የተገለጠው ቃል ወይም ወልድ በስጋ ሲገለጥ የተገለጠበት ምክንያት ለእኛ ለሰዎች ቤዛ ሊሆነን እንደሆነ እግሩ ስር ቁጭ ብለው የተማሩ ማቴዎስ ወንጌል ምዕራፍ 10 አንዴ ክፈትልኝ ቁጥር 1 የጻፉልን ነገር አለ። የዓይኑ እማኞች በጆሮ የሰሙት ቁጥር 1 ላይ 12ቱ ደቀ መዛሙርት መርቱ ወደ እርሱ ጠርቶ እንዲህ አላቸው፣ እንዲያወጡ በርኩሳን መናፍስት ላይ ደዌያንን፣ ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። ይህንን ስልጣን መስጠት የሚችል ፈጣሪ ብቻ ነው። አጋንንትን እንዲያወጡ ስልጣን የሰጣቸው ማነው? ክርስቶስ። የ12ቱም ስም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣
የእልፊዮስ ልጅ ያዕቆብም ታዲዮስም የተባለው ሊብዲዮስ ቀናናዊም ሰምዖን ዳግማዊ እንደዚህ እያለ እነኚህ ናቸው። እነኚህ ሐዋርያቶቹ ስም ነው።